ቀደም ብሎ ሻዕባንን መጾም ጾም የሚባለው ነገር ተራራ እንዳይሆንብን ያደርገናል። ብዙ ሰው ሌላ ጊዜ ስለማይጾም ረመዳን ሲጾም በጣም ስለሚንገዳገድ ረፍትም ወስዶ በእንቅልፍ ነው የሚያሳልፈው። አንዳንዱ ረመዳን ሲመጣ ያችን የጾሟን ሰዓት የጾም ፊሊንግ እንዳይኖረው እንዳይሰማው በእንቅልፍ ያሳልፈዋል። አይደለም፣ አሁን እንለማመደው። ቁርአኑንም አሁን እንለማመድ። እኮ የቁርአኑንም ጊዜ ይቀራል። ጾሙም የተለያዩ ሱናዎች ምን ጊዜም አሉ። ረመዳን ነው የሚወጣው እንጂ ጾም አይወጣም። እዚህ ካሁኑ ልምምድ ብናረግ ጥሩ ነው። ሱናውንም ኢህያ እናደርጋለን። እንደገና ሶላት አልጀማዓ ሁሌም አስፈላጊ ሆኖ እያለ ረመዳን ላይ የተጨመረ አጅር አለው። ረመዳንን ሙሉ በጀማዓ ለመስገድ የፈለገ ሰው በአማኑ ቀን መለማመድ አለበት። ይሄ ምንም ሸክ የለውም። አንድ ሐዲስ ተከሻለሁ። ይሄ ሐዲስ ኢማሙ ትርሚዚ የዘገቡት ሐዲስ ነው። 40 ቀን የመጀመሪያዋ ተክቢራ ሳታልፈው 5ቱን አውቃት ሶላት የሰገደ ሰው ከሁለት ነገር ነፃ ይሆናል። ከሙናፊቅነትና ከእሳት ነፃ ይሆናል። እንግዲህ ትልቁ በሽታ ሙናፊቅነት ነው። አናችን እንደተለከፍን ሳናውቀው ውስጣችን ያለ ሁሉ ሊሆን የሚችል ማለት ነው። ይሄን 40 ቀን እንግዲህ ለመሞከር የፈለገ ሰው አሁን ጀምሮ ቢለማመድና ረመዳኗን 30ዋን በጀማዓ ቢሰግድ እንዴት ትልቅ ስኬት አሳካ። እንግዲህ በጣም ከባድ ነገር ነው። የሞከረ ሁሉ እንዴት ከባድ እንደሆነ ያውቀዋል። አንዷን ሶላት በጀማዓ ለዛውም የመጀመሪያ ተክቢራ ሳያልፍ ኢማሙ አላሁ አክበር ሲል ቀጥሎ እየከበረ ማለት ሰግዶ ሁለተኛው ሶላት ላይ እዛች መገኘት ምን ያህል ተራራ እንደሆነ ማናችንም አይሰወረን። አሱር ሰግዶ መግሪብን፣ ዙህር ሰግዶ አስር 5ቱንም ሳያቋርጥ ነው የሚለው ይሄ ሐዲስ። ግን የሚገኘው ትርፍ ደግሞ በጣም ትልቅ ነው።